ከ9 ዓመታት በኋላ አንፊልድ ላይ ማንቸስተር ዩናይትድ እንዲያደርጉ ምክንያት ሆኑ። ከቫናል በኋላ ሃሪ ማጓየር ሊቨርፑል ከተማን የተወረረ ከተማ አስመሰለው። ጸጥ ረጭ ያለ አርነ ስሎት አበዱ። 4 ተከታታይ ሽንፈት 4 ተከታታይ ሽንፈት አርነ ስሎት። ያልተጠበቀ ውጤት፣ ያልተጠበቀ ድል ማንቸስተር ዩናይትድ እንደገና ራሱን ያገኘበት በውድድር ዓመቱ የቀጣይ ጉዞውን የሚወስን ወሳኝ 3 ነጥብ አንፊልድ ላይ አሳክቷል። ለየትኛውም ቡድን እንደማይመለስ፣ ለየትኛውም ቡድን አስቸጋሪ እንደሆነ፣ የትኛውም ቡድን የትኛውም ሜዳ ላይ ሄዶ ማሸነፍ እንደሚችል ያስመሰክረበት 3 ነጥብ ገቢ አድርጓል። ሩበን አሞሪም አሁን ከዚህ በፊት ተሳቀው ነበረ እንቅልፋቶ የሚተኙት አሁን በጀርባቸው መተኛት ይችላሉ። ማንቸስተር ዩናይትድ መስመር እያያዘላቸው ነው። ተከታታይ 2 ድል ሊቨርፑል 4 ተከታታይ ሽንፈት። ቢስሚላህ ምን አይነት ዩናይትድን ያየ ነው ዛሬ። ዋው በቃ እኔ በጣም ከብዙ ጊዜ በኋላ ማለት ነው የፈርጉሰን ዩናይትድ ይበሉት። ዋው በጣም በቃ ክብር ይገባቸዋል። የምሬ ነው የምላችሁ። በቃ እስከ ጥጉ ማለት ነው። በቃ ሲጀመር ሸባውን ሸዋፋቲም እንደሆነ ነው በደንብ ያስባታችሁት ማለት ነውና የሚገርም ጨዋታ፣ የሚገርም ቲም ማለት ነው። በቃ አንተ እንዴት ነው የሚከላከሉት ላላህ ብለህ ዋው በቃ የሚገርም በቃ ክብር ይገባቸዋል የምር። በዛ ላይ ለኛ ደግሞ የ5 ነጥብ ልዩነትም ተፈጥሯልና ብዙ ተረባዎችና ብዙ ፉገራዎች ነበር። በጣም የብዙዎቻችሁን ቪዲዮ አዘጋጅቼ ነበርና በቃም ዛሬ ሪስፔክት የምር አንደኛ ዩናይትድ ነው ያየነው። አንድ የሼቦ ደጋፊ ማለት ነው ስታለቃቅሱ እዚህ ጋር እንዳልሰማ። ምክንያቱም ዛሬ ማንቸስተር ዩናይትድ ጎረቤቶቻችን ለጥፈው ነው የጣሉሽ ማለት ነው። ይቻላል ማንቸስተር ዩናይትድ፣ ሃሪ ማጓየር ይችላል። ምንድን ነው ያደረክብን? እኛን ማስደሰት እንደ ራሴ ቲም እኮ ነው ያስደስታል ዛሬ። አምናም ልክ እንደዚሁ ነው የካስካቸው እኮ ማጓየር። ምንድን ነው ቴስታ እንደዚህ አይደረግም። ከስንት ዓመታት በኋላ እኮ እንደዚህ አንፊልድ ሄዳችሁ ጋክፖ የሚባል ሰውዬ እኔ ራስ ምታት የሆነብን አስጨነቀን እኮ። ሰው ልጁ 4 አንግል ይመታበታል። ሳላ የሚባል ሰውዬ የት ሄደ? ያ ሁሉ ፐርፎርማንሱን ያ ሁሉ አቋሙ የት ነው ሄደው? አይዛክ ወይኔ ስሎት ግን ብር ብቻ ወጪ 150 120 የለም ጥቅም። ምንድን ነው እየሆነ ያለው? የሊቨርፑል ድክመት ምንድን ነው? አሁን እኮ ማንቸስተር ዩናይትድ ከአርሰናል ማለት ነው በ6 ነጥብ አንሶ ነው እየተገኘ ያለው። ቶፕ ኦፍ ዘ ሊግ ማለት ነው። ኩክ እየተደረገ ነው። የሚገርም ነው እየሆነ ያለው ነገር። ይቻላል ማንቸስተር ዩናይትድ። አንተ ስነ ስርዓትን ትይዛለህ። እንዴት ነው በዛ በጠበበ በኩል አንተ አይደረግም እኮ አንተ በጣም ጠቧል እኮ ቦታው። ጭራሽ በዛ ደቂቃ ገና ከመጀመሩ ኡምቤሙ ትችላለህ። ዩናይትድ ዛሬ ማለት ነው አንድ አማድ ማኑ ነክቶ ነበር። 2 አንግሎች ምን እናድርግ? ተረጋጋ ቪዲዮ ይሰራል። ሼባው ወረዳሉ ሼባው ወረዳሉ። ሼባው ምን ተፈጠረ? በእናት 4 ተከታታይ ጨዋታ ድምፅ ራሱ ይቀየራል። 4-2 እንኳን ይቅርብኝና አርሰናል ግን አይቋጥር። ኧረ በመድኃኒዓለም የአርሰናል ደጋፊ ቋጠሮ ይለያል ነው የምላችሁ፣ ይለያል። ከምንም እኮ ነው ያገቡት ሁለተኛውን ጎል። ከምንም ቀድማችሁ ስላወራችሁ ነው የሁሉ ግፍ። እኔ ይመስለኛል ድሮ ላይ በጣም ፎክራችሁ ነበር እና የእሱ ውጤት ይመስላል። 5 ተከታታይ ስታሸንፉ እኛም ማን ነው የሚያሸንፈ ምናምን ማለት አልነበረባችሁም። በቃ ድምፅህን አጥፍተህ ቀጥለጥ ብለህ መምራት ነበረብህ። እኛም ሊቨርፑልም ዛሬ በሜዳችን ቀረቀሩልን። ቅርቃር አይገልጸውም። ቅርቃር ማለት ነው። ሮጀርስ መርዝ ብላ ጭራሽ እኔማ በቃ ሊቨርፑል አሸንፈው ትንሽ እጽናናለሁ ስል ጭራሽ ሊቨርፑልን በሜዳው ተደገመ። አረ ምን አይነት ሳምንት ነው እንደው! አረ እኔ መድኃኒዓለም በተለይ እኔ አስቶን ቪላው ጨዋታ በመድኃኒዓለም ጭራሽም ሊቨርፑልም ምን አይነት ሳምንት ነው ማርያምን! ምን አይነት ማለት ነው በቃ እምለውን ያጣሁት እኔ ማርያምን።
ጭራሽ ክለቤን አፍቆኝ ምናምን ጭራሽ ከብሬክ በኋላ ካምባክ ደግሞ እኮ ካሁን በኋላ ማንቸስተርን መቅጠም የምትፈልጉ አንፊልድ ጠብቁኝ። በቃ አንፊልድ ጠብቁኝ። እቺ አሮጊት ሜዳዋን እያዋረደች ነው። ሄጄ ላስከብርላት። እንግዲህ ምን ይደረጋል? እንግዲህ አንፊልድ እሳት ነው ምናምን እሳት የሆነ ቲም አባቴ አላቂ ደግሞ ጨጓሬ ማሸት በዚህ በኦናና 2 ሃንዲካፕ ጎል እየሰጠው እየጨመርኩ ቴላ መጥቼ የኔ ጊዜ ባልቻው